በቃ ትዳር ቀልድ ሆነ። የልቤን ልንገርሽ አሳዝነሽኛል፣ ብታምኝም ባታምኝም አስከፍተሽ። ኧረ በቃኝ፣ ልሄድ ነው። የት ነው የምትሄደው? ያበዱ ስኮች እየመጡ ነው። ከነሱ ጋር ፏ በለን ነው የምናድረው ዛሬ። ባለ ትዳር መሆኔን ረሳኸው እንዴ? ባይሆን አንተም በጊዜ ሰብሰብ ብትል ይሻላል። በ80 ያገባሁት ባሌ ቺዝ አርጎብኝ እጅ ከፍንጅ ይዤው ምን እንዳለኝ ታውቃላችሁ? ምንድነው? በቃ ተከብጂ ዘመናዊ ሰውኝ እንጂ አላለኝ መሰላችሁ? ለማንኛውም አብራችሁ የነበርኩት ማርቲ ነኝ። በቀጣይ ስቶሪ ታይም እስከምንገናኝ ሼር፣ ኮፒ ሊንክ ያደርጋችሁ። ወደዴን ሳታጪው ምነው ጠረጠርሽኝ? የምር አሳዘንሽኝ። ምን ልሁን ጨመቀኝ። እንዴት እንደደከመኝ አልቀነሰም ፍቅሬ። ምንድነው? የሴት ሽቶ ነው እንዴ? ያምሻል እንዴ አንቺ? ጭራሽ ያምሻል። እኔን ስሜን ማጣቴ ምስጋና ልሻት ለምነቴ። ስሚኝማ በእኔ ስሜት ሁኔታሽን ሳስተነትን መልሳጣለው ታውቂዋለሽ። እንኳን ያረኩ ያሰብኩትን ስትከሽው ልቤ። ወይሙ የማርቲ ስቶሪ ታይም ፓርት 9 አልተለቀቀም እንዴ? አዎ በእናትሽ እስካሁን እኮ አልተለቀቀም። ወይ እስኪለቀቅም በጣም ጓጉቻለሁ። እኔስ ብትይ እንዴት እንዳጓጓው። አሁን ላይ ያሉ ወንዶች ግን ልክስክስና ውሾች እኮ ናቸው። እኔስ ተፋትቻለሁ። ይብላኝ ላንቺ። ቀለል ቢለኝ ቀለል እንዲለኝ ቀለል ቢለኝ። እኔ ብለው ሙጃ ለምን አታገባም ግን? አታገባም? በዙሪያ ያሉ ሴቶች እንዳለ ርካሾች አይደሉ እንዴ? ምን በዙሪያ ያሉ ብቻ? ሴት ልጅ ስትባል ራሱ ርካሽ አይደለች እንዴ? ትንሽ እንኳን ለሴት ልጅ ክብር አይኖርህም? አሁንስ ጓደኛዬ በመሆን በጣም እያፈርኩ ነው። እሺ ምን ልሁን ጨነቀኝ እንደመጠርጠሬ አልቀነሰም ፍቅሬ። ስሚኝማ ዛሬ እንዳምነው የእኔ ፍቅር ባትይኝ። የዛሬው ስራ ደግሞ እንዴት አርካሚ ነበር። የእኔ ፍቅር የሚበላ የለም እንዴ? በጣም ርቦኛል። ላንቺ ሲያደላ ጊዜ ስጦታ ሚስት እንጂ ሰራተኛ አይደለሁም። አንሽ እንዳይሆን ለቦታው። ስሚኝማ ምን ዋጋ አለው ተይ ለማለት አቅም ካጣው። መቻዳንኮት ፍቅራችንን ተናድ። ወይሙ ወደ እናቴ ቤት ተመልሼ ልገባ ነው። ምን? እንዴት? በቃ ልፈታ ወስኛለሁ። በቃ ተገላገልሻ። እንደውም ዛሬ የደስታስ ይቀወጥለታል። እሺ ቻው። ሆኜ እንዳልከፋኝ በቃ የውስጤን ልንገርሽ ቀለል እንዲለኝ በቃ ቢለኝ። ትዳር ቀልድ ሆነ።